ይሄ የምትመለከቱው ጀንደር ክለባችን ነው። በዚህ የተለያዩ ስልጠናዎችን እንሰለጥንና እንመረቃለን። እቺ ሴፍ ቦታችን ናት። በሚያማት ጊዜ እኛ እንክብካቤ እያደረግንላት ሻይ እናፈላላታለን፣ ሙቅ ነገር እንሰጣታለን እና የተለያዩ ቀሚሷ ቢበላሽባት ቀሚሷን እንቀይርላታለን። የተለያዩ ነገሮችን በማድረግ ተመልሳ ወደ ትምህርት ገበቷ እንድትሄድ እናደርጋለን ማለት ነው። ሴቶች ወር አበባ ሰዓት በሆኑ ቀን ሞዴስ እዚህ መተው መውሰድ ይችላሉ እና ሞዴስ የምንሰጠው በዚህ ፋይል እየያዝን ነው። እዚህ ጋር ነው የሚያርፉት ሲመጡ ተማሪዎቹ። አንድ ሴት ፔሬድ ላይ በሆነችበት ሰዓት ላይ መታ እዚህ ጋር ማረፍ እረፍት አድርጋ ወደ ትምህርት ገበቷ መመለስ ትችላለች ማለት ነው። ሻይም እናፈላላቸዋለን። እናንተ የዚህ አገልግሎት ተጠቃሚ ሆናችሁ ታውቃላችሁ? አዎ እዚህ ጊዜ ያው አንዳንድ ጊዜ ትምህርት ቤትም አሁን እኔ ትዝ ይለኛል ተማሪ ያለው ፓድ ለመቀየር ራሱ ስንወጣ ፓዱን ደብቀን ነው አይደል የምንወጣው። ያንን ነገር ተፈጥሮ የሰጠን ጸጋ ነው። ለምንድን ነው የምናፍርበት? እኛ ያፈርንበትን ነገር ለሌሎች ሰዎች እንዳታፍሩበት ብለን ማስተማር ከባድ ነው አይደለም። ለዛ ያንን ነገር እንደዚህ አይነት አስተሳሰቦችን ለማስቀረት ለወንድሞቻችን ለእህቶቻችን ማስተማር ስላለብን ከኛ ነው የሚጀምረው ሁሉም ነገር አይደለም። ንጽህናችንን በመጠበቅ ራሳችንን በመንከባከብ ስለዚህ ነገር አዌርነስ በመፍጠር የተሻለ ትውልድ ከኛ ደግሞ የሚመጡ እህቶቻችን አሁን ታናሽ እህት አለችኝ። እኔ እንደምሳቀቀው እንድትሳቀቅብኝ አልፈልግም። ለዛ ያንን ነገር እኛም በየቤቶቻችን ወንድሞቻችንን በማስተማር እህቶቻችንንም በማስተማር መቀየር አለብንና ሁላችንም ፔሪድ ማለት የወር አበባ ማለት በተፈጥሮ የሚመጣ ነገር ነው፣ የሚያሳፍር ነገር አይደለም እና ያንን አስተሳሰብ መቀየር አለብን ብዬ እነግራቸዋለሁ። እናመሰግናለን።